ሰላም ጤና ይስጥልኝ። ይህ የአደይ ፊልሞች ቻናል ነው። በዛሬው ፊልም ላይ የምንመለከተው እናትና ልጅ ያገኙት ወርቅ ላይ የከፈሉበት መስዋዕትነትንና ሁለት ወንድና ሴት የወርቁ ባለቤት ነን ከሚሉት ሰው ጋር የሚያደርጉትን ትግል እንመለከታለን። አብራችሁን ቆዩ። ሰብስክራይብ በማድረግ የጀመሩ ፊልሙን። በመጀመሪያ ፊልማችን ሲጀምር እናትና ልጅ ወርቁን ለማግኘት ውሃውን እያጠለሉት ይገኛሉ። ነገር ግን ሕፃኗ ልጅ ሳይታሰብ ትልቅ ወርቅ ታገኛለች። በጣም ደንግጣም ለእናትየው ያገኘችውን ትነግራታለች። ምን እንዳገኘው ተመልከች እያለች ታሳያታለች። እናትየውም በደስታ አብዳ ወርቁን ተቀበላት፣ ወርቅ ነው እያለች መጨዋብረው ይጀምራሉ። ደስታቸውንም ብዙ ተደስተው ሳያበቁ የቦታው ተቆጣጣሪ እየተጨቃጨቁ ወደዛ ቦታ ይመጣሉ። እሷም ታይና በጣም ተደናግጣ ምን ውስጥ ልደብቅ እያለች ምርጫ ስታጣ ከላይ ጸጉሯ ውስጥ ታስገባዋለች። ከዛ እነዛም ተቆጣጣሪዎች በጣም ተናዶ መጥተው ይጮህባታል። የታለ ያገኘሽው ነገር ሲሏት እሷም ምንም ነገር እንዳላገኘች ትነግራቸዋለች። ከዛን ሂጂና ፈትሻት ይላታል። እሷም ትመጣና ጫማዋን እንድታውልቅ ትነግራታለች። እሷም ምንም አይነት ነገር እንዳልያዘች ትነግራቸዋለች። ነገር ግን ግዴታ አውልቂ ስላላት አውልቃ ትሰጣቸዋለች። እሱም ሲያራገፈው ከውስጡ አሸዋ እንጂ ሌላ ምንም ነገር አላገኝም ነበር። ከዛ ተናዶም ይወረውራል። እቺ የተረገመችም ማሽኑን አምጣ ብላ መፈተሻውን አብርታ ልትፈትሻት ትሄዳለች ወደ እሷ። ከዛም ፍተሻዋን ትጀምራለች። ከእግሯ ጀምሮ እስከ ላይ ወደ ታች እያለች እየፈተሸች ምንም ነገር አላገኘችም ነበር። ከዛ አንዴ ከፍ ብላ ዝቅ ልትል ስትል ማሽኑም ይጮዋል። ጸጉሯ ውስጥም የሆነ ነገር እንደደበቀች ያሳይ ነበር። እነሱም ያዝናት በማለት ደስታቸውን ይገልጻሉ። ነገር ግን እነሱ በደስታ በሚስቁበት ሰዓት እነዛ ብልጦች ሴራቸውን እያሴሩ ነበረ። ሕፃኗ ልጅ የወርቁን ያክል ክብደት ያለውን ድንጋይ ለእናትየው ታቃብላታለች። እናትየውም ድንጋዩን ወደ ጸጉሯ አካባቢ ታስጠጋና ከጸጉሯ ውስጥ ወርቁን እንደጣለች አስመስላ ድንጋዩን ወደ ውስጥ ትጨምራለች። በዛ ሰዓት ሁለቱም ተቆጣጣሪዎች በጣም ያብዳሉ፣ በንዴትም ይጮዋሉ። ከዛ ሁለቱም እየሮጡ ይሄዱና ውሃ ውስጥ ወርቁን መፈለግ ይጀምራሉ። እናትና ልጅም እችን አጋጣሚ ተጠቅመው ለማምለጥ ይወስናሉ። እነሱም የነዛን ማምለጥ ሳያዩ ወርቃቸው ላይ ብቻ ትኩረት አድርገው መፈለግ ይጀምራሉ። እያበዱም እየተጨናነቁ እየፈለጉ እያለ ሰውየውም የሆነ ነገር አገኘው ብሎ ይጮዋል። ነገር ግን ከውሃ ውስጥ ሲያወጣው ወርቅ ሳይሆን ድንጋይ ብቻ ነበር። ከዚህ ደግሞ እናትና ልጅ ወርቁን ይዘው በደስታ ሲያብዱ እነዛ አውሬ መስለው በንዴት ተውጠዋል። እሱም አንለቃቸውም አታምልጭኝም እያለ ይጮዋል። እየተጣደፉም ከውሃ ውስጥ ወደ እነሱ ለመድረስ እየሮጡ ይወጣሉ። እናትና ልጅም ማምለጥ ይጀምራሉ። ሩጫቸውንም ይቀጥላሉ። አልሞት ባይ ተጋዳይነት ጉዳዩም ወርቅ ነውና ወይ መሞት ወይ መኖር። ከዛ እናትና ልጅም ይቆምና ከዚህ በላይ ሩጦ ማምለጥ ስለማይችሉ ልጅቷን ደብቃት ወርቁን ለሷ ልሰጣት ትወስናለች። እሷንም ደብቃ ወደ እነሱ ትሄድና መንገድ ለማሳት ብላ እዚህ ጋር ነኝ እያለች ወደ እነሱ ትጮዋለች። ከዛ እነሱም ፊታቸውን ወደ እሷ ያዞሩና እሷን መከታተል ይጀምራሉ። ምስኪን እናትም ለማምለጥ እየሞከረች ባለችበት ሰዓት ቫለንስ መቆጣጠር አቅቷት ትወድቃለች። ነገር ግን እንደምንም ተነስታ አሁንም መሮጧን ትቀጥላለች። እነሱም አንፈታሽም በማለት መከታተላቸውን ቀጥለዋል። እሷም እየሮጠች ገደል ቦታ ስትደርስ ከዛም ሳታሰላስል ወደ ገደሉም ዘላ ትወርዳለች። እነሱም ይደርሱና አገኘንሽ ብለው ቀስ ብለው ገደሉን መውረድ ይጀምራሉ። ከዛም ይደርሱና በቦታው ላይ እናትዬ ወድቃ በነበረችበትም እነሱ እየሳቁባት ያዝንሽ በማለት በሷ ላይ ይሳለቁባታል። ከዛ ማንቁርቷንም ይይዙላታል። ከዚህ ደግሞ ሕፃኗ ልጅ እየጮች ወደ ክፉ አባቷ እየሮጠች ወርቁን ይዛ ትሄዳለች። አባ እያለችም ትጠራዋለች። እሱም አቤት ብሎ ሲመጣ ወርቁን ወደ ኋላም ትደብቃለች። እሱም በተደናገጠ በሚመስል ሁኔታ ምን ነሽ ነው እንደዚህ የምትጨው? እናትሽ የታለች ብሎም ይጠይቃታል። እሷም እያለቀሰች ሁለት ሰዎች እኔና እሷን አባረሩን፣ ነገር ግን እሷ እዛ ቆርታለች ብላ ትነግረዋለች። እሱም በምን ጉዳይ እንዴት ነው ማን ናቸው ብሎ ይጠይቃታል። እሷም ምርጫ ታጣና በዚህ ምክንያት ነው ብላ ወርቁን አውጥታ ታሳየዋለች። ከዛ ወርቁን ሲያየው አጥንት እንዳገኘ ውሻ አይኑ ይቀላል። እሷም እያለቀሰች እኛ ባገኘነው ወርቅ ሁለት ሰዎች አሳደው ሊቀበሉን ሞከሩ እያለች ትነግረዋለች። እሱም አምጪ እስኪ ብሎ ይቀበላታል ወርቁን። እሷም መለስልኝ እያለች ስትጮህበት ወደዛ ያባራታል። ወርቁ ከዚህ በኋላ የኔ ነው፣ ሕይወታችንም ሊቀየር ነው እያለ በደስታ ያብዳል። እናትሽ አሁን የት ናት ብሎ ይጠይቃታል።
እሷም እዛ ጫካ ውስጥ ናት ብቻዋን በማለት ትመልስለታለች። እሱም በቃ ከዚህ በኋላ ችግር የለውም እኔ እናትሽን አሁኑኑ ይዤልሽ መጣለሁ፣ አንቺ ብቻ እዚህ ጠብቂኝ ብሎ ወርቁን ይዞት ይሄዳል። እሷም የእናቴን ነገር አደራ ይዘህልኝና በማለት ትነግረዋለች። ከወርቁ ይልቅ ስለ እናቷ ያሳሰባት ምስኪን ሕፃን ልጅ። እሱም ጉዞውን እየቀጠለ ሚስቱን ከመፈለግ ይልቅ ወርቁ ላይ ትኩረት አድርጎ እንዴት እንደሚሸጠው ብቻ እያሰበ ከራሱ ጋር ያወራል። እዚህ ደግሞ እነዚህ ሁለት ታዳኞቹ ከዛች ምስኪን እናት ወርቁን ሲያጡ እሷን እዛው ጥለው ልጅቷን ፍለጋ ቀጥሏል። እናገኛት ብቻ አለቃትም እያሉ ሁለቱም በሷ ላይ ይዝቱባታል። ባልዮም የሚስቱን ስም እየጠራ ሲጨው እነዚህ አዳኞቹ ሰምተው እየሮጡ ወደሱ ይሄዳሉ። ከዚህ ደግሞ ሕፃኗ ልጅም ቤት አላስችል ብሏት እየሮጠች ጫካ ውስጥ እናቷን ፍለጋ ስትቀጥል እናትየው በሚያሳዝን ሁኔታ ወድቃ ታገኛታለች። ልጅቷም እናቷን ወድቃ ስታይ በጣም በማዘን አይሆንም እያለች ራሷን ትይዛለች። እማ እያለች ወደ እሷ እየጮች ትሄዳለች። የእናቷን እጅ ይዛም እያለቀሰች ብትጠራትም እናትየው ግን ምንም ምላሽ አትሰጥም ነበር። ልጅቷም እናቴ ጥለሽኝ አትሂጂ በማለት ለቅሷንም ትቀጥላለች። ከዚህ ደግሞ ሶስቱም አጭቤዎች ተገናኝተው በወርቁ ጉዳይ ላይ እየተነጋገሩበት ይገኛሉ። እነዛም አዳኞቹ ወርቁን መልስልን፣ ብር እንከፍላለን በማለት ሰውየውን ይጠይቁታል። እሱም ከብር እንጂ ከወርቅ ጉዳይ እንደሌለው በማሰብ ድርድሩን ይጀምራሉ። ለሱም ብር ማለት በጣም ትልቅ ነገር ስለነበረ ለወርቁ የጠየቃቸው ዋጋ በጣም ትንሽ ስለነበረ እነሱም በደስታ ለመክፈል ይወስናሉ። ከዛም እጅ ለእጅ ይጨባበጡና ይስማማሉ። ከዚህ ደግሞ ሳይታሰብ ሞተች የተባለችው እናትየዋም ትነቃለች። ከዛ ከልጅቷ ጋር እጅ ለእጅ ተያይዘው መሮጥ ይጀምራሉ። ጋሼም ብሩን ተቀብሎ እየቆጠረ በደስታ ገንዘቡን ይስመዋል። ከዛ እነሱም አሁን ወርቁን አምጣ ይሉታል። እሱም በሚገባ ወርቁን ያወጣና ይኸው ብሎ ሲያሳያቸው እነሱም በደስታ ድዳቸው ይሸናል። በፈገግታም አንቺ ተቀበይ፣ አንተ ተቀበል ይባባላሉ። ከዛ እሱም በደስታ ወርቁን ሊቀበለው ወደሱ ሲጠጋ ወርቁ ስልብ ብሎ ይጠፋል። እነሱም አላምንም ብለው መፈተሽ ይጀምራሉ። እሱም ምንም ያውቀው ጉዳይ አልነበረም። እነሱ ወርቁን እዛ በሚፈልጉበት ሰዓት ወርቁ ሂዶ የሕፃኗ እጅ ላይ ቁጭ ብሎ ነበር። እናትና ልጅም አብረው በመኪና እየሄዱ ልጅቷም ወርቁን ስታይ ትደነግጥና እናትየውን ትቀሰቅሳታለች። ወርቁን አገኘን በማለትም ስትነግራት እናትየውን በደስታ እያበደች የራስሽ ሐቅ የራስሽ ነው፣ ስለዚህ ወርቁም ያንቺ ይሆናል በማለት ለልጅቷ ወርቁን እየሰጠቻት ፊልሙ በዚሁ ያበቃል።